ብዙ ልጆችን ካፈሩ ዝነኞች መካከል ቀዳሚው የዓለማችን ቁጥር 1 ቢሊዮነር ኤሎን መስክ አንዱ ነው። ባለሀብቱ 13 ልጆችን ከ3 ከሚሆኑ እንስቶች ወልዷል። እንዲሁ ራፐር ዴሜክስ 9 ከሚሆኑ እንስቶች 17 ልጆችን አፍርቷል። ቀጣይ ኒክ ካነን ነው። ይህ ሰው እንግዲህ በብዛት የሚታወቀው ከማሪያ ኬሪ ጋር በነበረው ትዳር ነው። አሁን ላይ እንግዲህ ተፋቷል። ከሷ 2 ልጆችን ሲያፈራ ከተለያዩ እንስቶች እንዲሁ በአጠቃላይ 12 ልጆችን ለማፍራት ችሏል። ኤዲ መርፊ ደግሞ ተከታይ ነው። በተለያዩ ፊልሞች ላይ የምናውቀው ሰው በተለያየ ጊዜያት እንግዲህ 10 ልጆችን ለመፍጠር ችሏል። በቀጣይ በህይወት የሌላው ቻርሊ ቻፕሊን ይከተላል። 4 ጊዜያትን አግብቶ ፈቷል። 11 ልጆችን ደግሞ እንዲሁ ለማፍራት ችሏል። የሬጌው ንጉስ ቦብ ናይስትሮመርሊን ከሚስቱ ሪታ አንደርሰን 3 ልጆችን ሲያፈራ ከተለያዩ ሴቶች ሌሎች 6 ልጆችን እንዲሁ አግኝቷል። የሷን ለብቻ 2 ልጆችን ጨምሮ ወደ 11 ልጆች አባት መሆን ሲችል እንዲሁ አንዳንዶች የልጆቹን ቁጥር ከፍ አድርገው ወደ 13 ያደርሱታል። ልጁ እንዲሁ ዚጊ ሞርሊን 7 ልጆችን አፍርቷል። 3 ጊዜያትን አግብቶ የፈታ ቡጠኛው ማይክ ታይሰን 7 ልጆችን ያፈራ አባት መሆን ችሏል።